አዝለው ይመጣሉ፣ መልሰው ይመልሳሉ። መልሰው ደግሞ የነሱ መሰለኖች ወይም ጤና የሌላቸው ወይም ቋንቋ መናገር ወይም ደግሞ አይናቸው የታወሩ በርካታ የተለያየ ችግራቸውን በዚህ ቦታ አምልኮት እንደ ሙራዲያቸው እንደ በሽታቸው ተናግረው ሽረውበት ይመጣሉ። በአመቱ ኮርማቸውን ይዘው መልሰው ይሄዳሉ። በአመቱም ደግሞ የሚመጣው በየሀጃው አቅርቦ ተስሎ ተመልሶ ይሄዳል። የሸገረው ይቋጠራሉ። ከዛ የተረፈው ነው ወደ ሀብት የሚሄደው እንጂ ከዛ ተቀረበው ዲያና ምስኪን ያልተረፈ አይሰጥም። ያንኑ በመያዝ ከትውልድ ትውልድ የተተካኩትም በዛው ጌቶቻቸው በሚቀጥሉበት እንደምታውቅ ይሄ እኩሉ ያርጋል፣ እኩሉ ያበስራል። አስባችሁታል? እዚህ ቦታ ላይ አይን አቶ የመጣ ታሞ የመጣ ለመዳን ልጅ አቶ የመጣ ምስት አቶ የመጣ ድንጋይ ወስዶ ይሄዳል፣ ይስላል ማለት ነው። ወይም ስለትን ይገባል ማለት ነው። የሚፈልገውን ምስት ካገኘ ወይም ደግሞ የሚፈልገውን ልጅ ካገኘ ወይም ደግሞ ከሻረ አይኑ ከተከፈተለት ከዛ በአመቱ ከዛ ካገኘው ምስት ጋር ድንጋዩን አሳስሮ ይመጣል። ወይም ደግሞ ከልጁ ጋር ድንጋዩን አሳስሮ ይመጣል። ከዛም በኋላ ስለት የገባውን ነገር እዚህ ቦታ ላይ ይፈጽማል ማለት ነው። ስለቱ የሚገባው ለአላህ እንዳይመስላችሁ፣ ስለቱ የሚገባው ለነዚህ እዚህ ሟቾቹ ያሉበት ወይም ደግሞ ለወልዮቹ ነው፣ እዚህ ለተቀበሩት ወልዮች ማለት ነው። ይህ ደግሞ ቀጥታ ከእስልምና የሚያስወጣው ነው። ምክንያቱም ስለት ማድረግ ወይም ነድር ማድረግ ከአላሁ ሱብሓነሁ ወተዓላ ውጭ ላለው ነገር ከእስልምና ያስወጣል፣ ሽርክ ነውና። እነዚህ ሰዎች ስለት የሚያደርጉት ሰዎች እነዚህ ሟቾቹ ወልዮች እዚህ ቦታ የሚገኙ ሰዎች የሆነ ነገር ያደርጉልናል ብሎ ስላመኑ ነው እንጂ ዝም ብሎ ስለታገቡ። ይህ ደግሞ እነዚህን ሰዎች ወይም እነዚህ ወልይ ተብዮችን ቀብር ውስጥ ያሉትን ሰዎችን ከመውደድ የተነሳ ነው፣ ከማክበርም የተነሳ ነው። አላሁ ሱብሓነሁ ወተዓላ ምን ይላል በሱረቱል በቀራ ወሚን ናሲ መን የተኺዙ ሚን ዱኒላሂ አንዳደን ዩሒቡነሁም ከሑቢላህ። ከሰው ልጆች አለ ይላል አላሁ ሱብሓነሁ ወተዓላ ከአላሁ ሱብሓነሁ ወተዓላ ውጭ ያለውን ነገር የሚይዙት ልክ አላህን እንደሚወዱ የሚወዱት፣ አላህን እንደሚያከብሩ የሚያከብሩት። እነዚህ ሰዎች ከውዴታ የተነሳ ነው በእነዚህ ሰዎች በእነዚህ ወልያቶች ስለትን መግባት የቻሉት። እነሱን ከማክበር የተነሳ ነው በእነዚህ ወልያቶች ስለት መግባት የቻሉት። አንድ ሰው ደግሞ በአንድ ነገር ስለት መግባት አይችልም ወይም ደግሞ ማድረግ አይፈልግም፣ ስለትን መግባት አይፈልግም ኢላ ያ ነገር ያደርግልኛል ብሎ ካሰበ በስተቀር። ኢዘን النذر يصاحب اعتقاد تعظيم المخلوق كتعظيم الله سبحانه وتعالى. إذن كالله سبحانه وتعالى وجه بالله نجر سلت مقبات من يسكتلال إيمان يسكتلال يا سلت يميقبات النجر ما أكبر لك الله سبحانه وتعالى عندما يكبر مالته بزي لا يدمو الله سبحانه وتعالى ليلا نجر لك عند الله أدرجو موددنا لك عند الله سبحانه وتعالى أدرجو ما أكبر أسكتلو يوم القيامة كان من لالو تالله إن كنا لفي ضلال مبين إذ نسويكم برب العالمين. بالله سبحانه وتعالى يهونبن إن يكو جلسي وتات أمت لنجي الهنم من بعد الرجنا جزية كالله سبحانه وتعالى قال وكل بعد الرجنا تشو جزينهم بلون مياه النزيا كالله سبحانه وتعالى وجه ያለው ነገር ሲያከብሩ የነበሩ ወይም ደግሞ ሲወዱ የነበሩ ልክ እንደ አላሁ ሱብሓነሁ ወተዓላ አድርጉ يندمون يوم لا ينفع الندم ندم ውስጥ ጸጸት ውስጥ ይገባሉ ግን ጸጸት በማይጠቅምበት ቀን ማለት ነው ከአላሁ ሱብሓነሁ ወተዓላ ውጭ ያለውን ነገር ልክ እንደ አላህ አድርገን መውደዳችን ከአላሁ ሱብሓነሁ ወተዓላ ውጭ ያለውን ነገር ልክ አላህን እንደምናልቀው ማለቃችን አላህን እንደምናከብረው ማክበራችን ሽርክ ነው ከእስልምና የሚያስወጣ ሽርክ ነው ለذلك እነዚህ ዓዋሞች ትልቅ ሽርክ ላይ ነው እየሄዱ ያሉት ከዛም ደግሞ فمياتيك واحد راسه مربع አንዱ ጭንቅላቱ አራት ማዕዘን የሚያክለው ይመጣና ሱፊና ሰለፊ ልዩነታቸው እኮ مسألة الفقه والفروع ነው የቅርንጫፍ ልዩነት ነው ይላል كيف ከአላሁ ሱብሓነሁ ወተዓላ ውጪ ባለው ነገር ስለት መግባት የሙሽሪኮቹ የማህይማኖቹ የጃሂልያ ስራ አላሁ ሱብሓነሁ ወተዓላ በቁርአን ነግሮናል هذا لله بزعمهم وهذا لشركائنا ይላል ስለት የሚገቡበትን ነገር አከፋፍሉ ይህ ለአላሁ ሱብሓነሁ ወተዓላ ነው ይላል ይህ ደግሞ ለመሻይኾቻችን ለወልዮቻችን ለአብደል ቃድር ጂላኒ ለጫልዬ ለቀጥባሪ ይላሉ ማለት ነው እንደ አባባላቸው ከሆነ ማለት ነው ويجعلون لما لا يعلمون نصيبا مما رزقناهم تالله لتسألن عما كنتم تفترون إلى الله سبحانه وتعالى إذن سلة مقبات عبادة ይህንን ዒባዳ ከአላሁ ሱብሓነሁ ወተዓላ ውጭ ላለው ነገር መግባት ሽርክ ነው አላሁ ሱብሓነሁ ወተዓላ የአማኞቹን ባህሪ በሚነግረን ጊዜ ዩፉነ ቢነዝሪ ወየኻፉነ የውመን ካነ ሸሩሁ ሙስተጢራ አማኞች ማለት እኮ ለአላሁ ሱብሓነሁ ወተዓላ የገቡትን ስለት የሚሞሉ ናቸው የውመል ቂያማ ቀን ያ መጥፎ በጣም የሚሰራጭበትን ቀንም የሚፈሩ ናቸው ነው ኢዘን አማኞች ማለት በአላህ ስለት የሚገቡ ናቸው ነው ያለ
ፈሊዛሊከ ከአላሁ ሱብሓነሁ ወተዓላ ውጭ ባለው ነገር ስለት የሚገባ ሰው ከእስልምና ኹሩጅ ኒሃኢ የመጣ መሆኑን ሊያውቅ ይገባል። ታላቁ ዓሊም ሸይኹል ኢስላም ኢብኑ ተይሚየተ ረሒመሁላህ እንዲህ ይላሉ፣ አማ ማ ኑዚረ ሊገይሪላህ ከነዘሪ ሊልአስናሚ ወሸምሲ ወልቀመር ወልቁቡሪ ወነሕዊ ዛሊከ ከአላሁ ሱብሓነሁ ወተዓላ ውጭ ባለው ነገር ስለት ከተገባ እንደ በጣዖት፣ በፀሐይ፣ በጨረቃ፣ በቀብር፣ በወልይ ይህ ልክ ከአላሁ ሱብሓነሁ ወተዓላ ውጭ ባለው ነገር እንደ መማል ነው ይላሉ። ከአላሁ ሱብሓነሁ ወተዓላ ውጭ ባለው ነገር መማል ደግሞ ያንን ነገር አልቆ ፈኢነሁ ዩሽሪኩ ቢላሂ ሱብሓነሁ ወተዓላ ያ ሰውዬ ከአላሁ ሱብሓነሁ ወተዓላ ጋር እያጋራ ነው ምለው። በእነዚህ ወልያቶች ስለት አድርጋችሁ ከሀገርም የወጣችሁ ልጁም ያገኛችሁ ዘወር ብላችሁ እስልምናችሁን አድሱ። እንደዚህ አይነት ድርጊት የሚሰራ ሰውም በየትኛውም አይነት ሙስሊም ሊባል አይችልም። አላሁ ሱብሓነሁ ወተዓላ በተከበረው ቁርአኑ ነግሮናል ስለሆነ ማለት ነው።